ወስ ጉድ ዩቲዩብ እንዴት ናችሁ? አማን ነው። እንደተለመደው በሌላ ቪዲዮ ተመልሰን መጥተናል። እንግዲህ የዛሬ ቪዲዮአችን የሚሆነው በ200 ብር እንዴት ቁርስ፣ ምሳ፣ እራት ማብላት እንዳለብን ነው ማሳያችሁ። አብሶ ለላጤዎች በጣም ጠቃሚ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። አሁን እዚህ እየገባን ነው። እዚህ ቁርስ 200 ብር ነው ያለን ቀኑን ሙሉ። እስካሁን ቁርስ አልበላንም። ላይክ ሼር ሰብስክራይብ እያደረጋችሁ ተከታተሉ። ይመቻችሁ። ቆቀር ስንት ነው? አንድ ወር ቆቀርና አንድ ሻይ ስንት ነው? እንግዲህ ያው ቁርስ ላይ 55 ብር ወጥቷል ማለት ነው። እንግዲህ ያው ቁርሳችን ደርሷል። ቁርሳችን ያው ቆቀር እና ሻይ ነው። እና ላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ኦልሬዲ አሁን በስተናል 1000 ሰብስክራይብ ገብተናል። ሰብስክራይብ ያደረጋችሁ በጣም ነው የማመሰግናችሁ። ያው አሁንም ሰብስክራይብ ያላደረጋችሁኝ ደግሞ ያው ላይክ ሼር ሰብስክራይብ ያደረጋችሁ ዋስኛው እንግዲህ አሁን 5 ብር የለም። ያው በቃ 5 ብር ጨመረች። እንግዲህ ጀለሳችን እዚህ የሐዋሳ ሰው በጣም የዋ ነው የምንለው በምክንያት ነው። እዚህ የሆነ ነገር ትበላላችሁ ብሏል። በቃ ሁሉም ነገር አለው። እንግዲህ ያው እስቲ እንሞክራለን፣ በልተን እናያለን ማለት ነው። እንግዲህ ወደ ሐዋሳ ስትመጡ ከመናሪያ ማለት ነው አጠፍ ብላችሁ ወደ ውስጥ ወደ ኮብልስቶኑ ገብታችሁ ታገኙታላችሁ። ሄደች ካሜራማኑም ይላል ራስንም አስገባ እዚህ ወጣችሁ ሳትሞክሩ እንዳትሄዱ። ሙዝ አለው እንዳሳይቅር አይደለም ነው። እናመሰግናለን። ያው እስካሁን አልተዋወቅንም። እኛም በዚሁ ነው የምንታወቀው ማለት ነው። ስሜ አብዲ ይባላል። እኔ ደግሞ አብዱ። አንተ አብዲ፣ እኔ አብዱ። እሱ ደግሞ ያው ካሜራማኑ ቢላል። ማሻአላ በጣም ደስ ትላላችሁ። የምር በጣም እንዳያችሁ ነው የወደድኳችሁ። ትመቻላችሁ። ያው እንግዲህ በርቱ፣ አለን ከጎናችሁ ነን። በጣም ነው የምናመሰግነው ጀለሳችንን። በጣም ቴንኪው እንላለሁ። ያው እንዳያችሁ ነው ቪዲዮ ላይ ሁሉንም አለው እና ደግሞ በጣም ይለያል፣ በጣም ይጣፍጣል። እኛ አሁን ሙዝም ልንበላ ነው። ሙዝም ሰጥተውናል። ሰብስክራይብ አድርጓቸው። ወጣት ናቸው ባይዘይ በጣም እንዲ አበረታቷቸው። የሚፈለገው ሰው የሚያበረታታ ቪዲዮ ከ200 ብር ውጪ ነው ነገር ሪቪው እንድንበላ እሱ ፈልጓል። ግን ያው እኛ ደግሞ ሙዝና ማንጎ ብቻ በልተናል። በጣም ላይክ ሼር ሰብስክራይብ ያደርጋችሁ ተከታተሉን። ቭሎጋችን ይቀጥላል። እኔ ካሜራማን በጣም ጸዴ። ይሄ አልበላሁትም እስካሁን። ያው ልጁ ግን በጣም በጣም ጸዴ ልጅ ነው። እንደዚህ ከመንገድ ላይ አይተውን ነውና ኑ ምናምን ያለን በጣም እናመሰግናለን። በጣም ጸዴ ነው። ሳትሞክሩ እንዳትሄዱ። እዚህ የምር ደብሊው ና ጨብጠኝ። የምር በጣም ቴንኪው እና ይቀጥላል። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ። እንመጣለን ጋይስ። ተመልሻለሁ እና አሁን ደግሞ የምሳ ሰዓት ደርሷል እና 50 ብር ነው ያለን። ቅድም ነግሬያችኋለሁ እና በ150 ብር አሁን ምን ልብላ ማለት ምሳ ነው በለው። ከዛ እራትም አለ እና አሁን እንግዲህ ጋይስ አሁን አንድ ቤት አግኝተናልና አሁን የሚበላ አሁን ስንት ብር ነው ዝቅተኛ ምግብ ያለው? በየአይነት 100 ብር። ከዛ 50 ቁርስ በ50 ብር ነው የበላሁት እና አሁን በ100 ብር ከበላው 150 እራት ነው 50 ብር ብቻ። በቃ እራት አሁን የ100 ብር ነገር እንደብላና እራት እንደው በ50 ብር አንተ የምትለው ማለት ነው። እንግዲህ ጋይስ ምግባችን መጥቷል። ይታያል።
ያው ምግባችን ደርሷል። በየአይነት ነው። ያው በጣም ጸደይ ነው። እስኪ ከዛ ነው በልተን እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ይመቻችሁ። አይመቻችሁ ከይ በኋላ እላችኋለሁ። ያው ካሜራማኑ ደግሞ ከካሜራ ጀርባ ይበላል። እኔ አልበላም። እኔ በኋላ እዚህ ብቻ ይበላል። እንዴት ነው ነገር አብቻ በጣም ያበረ ይጣፍጣል። ይሄ በየአይነት እንደሚታይ 100 ብር ነው። ከዛ 50 ብር ነው የሚቀረኝ። ከዛ ነው በራት በ50 ብር እናመጣዋለን እንደምን ውሃ የእግዚአብሔር ውሃ አምጣለት ብር የለውም አላቸው። ቡና ነው እና ምን ልታረግ ነው? እንዲህ ነው አንተ ከጋበዝከኝ ነው። ኧረ እባክህ 50 ብር ብቻ ነው። ኧረ እባክህ አሁን 50 ብር ብቻ ነው። እራት አሁን በ50 ብር በቃ ነው። ይሄ ነገር እኮ በኋላ ስትቀጥል የሰላም እንግዲህ ያው ዘደ ብቻ ላንቻልኩኝ የምናየው አቻለ ብር ደግሞ ሼር ነው የምንከፍለው። ኧረ እኔ ምንም ነው አልከፍልም። ይሄ ነው ሼር የበላ ሄሮ አሳ ስንበላ ያንተ ቪዲዮ ስለሆነ አሳ አራት በላ አሳ ራሴን ኮስታ በጣም ጸዴ አሪፍ ነው። ምንድን ነህ? ሰው ነህ ወይስ ምንድን ነህ? እንደው ይሄ አፍህ አንተን እንጃ መቼ እንደሚያባራ አላውቅም። እንዴ ግድ ነው እና ምግባቸው በጣም ጸዴ ነው። ፒያሳ ነው ቦታው። ቃል ይባላል ስሙ እና ቡና ምናምን አላቸው። ቡና ማላቸው ቃል መታችሁ ነው እናና ያው ጋበኛ ነው ተጣጣ ተነበበልኝ። አረ እንመጣለን። እዚህ ሐዋሳ ላይ ፍቅር ትጣላላችሁ። ቅድም እዛ ሙት ምናምን ጋበዘን። ይሄ ደግሞ ማታ አራት ጋብዛችኋለሁ እያለ እኔ እንደምንም የ50 ብር ከራሴ ሰራላችኋለሁ። አታስብ። እኔን ያብዘኛል እሱ ቪዲዮን ይሰራል። ይኖራል። ምኑ ነው ታዲያ የተወደደ ኑሮ ተወደደ ምናምን ምኑ ጋር ነው? በቀን ቁርስ፣ ምሳ፣ እራት በ200 ብር መብላት እየቻላችሁ ኑሮ ተወዷል ብላችሁ ነው? አይ እኔም እንደዛው ነው። ከእናንተ የተለየ ላይ እንደሚመስላችሁ ያው እንደዚህ ይበልጣል። እንደዚህ ወጥቶ ሼር አንከፍልም ነገር ለማለ 50 ብር ብቻ ስለቀረኝ ሼር ቢሆን ደግሞ አይ ቲንክ 100 ብር ይቀረኛል። እራት በቃ እኔ እኮ ችግር የለውም ከፍልልሃለሁ፣ ግን ቤተሰቦች ምን ይሉሃል? ሼር ስንከፍል እኮ ምንም አይሉም። ምንም ብር ብለህ ሼር አድርግ እያሉኝ ነው። አሁን ይሄ ተገቢ ነው አይደረግም እንደዚህ
ቺት እያደረገባቸው እንግዲህ ጋይስ እንዳያችሁ ምሳ በልተናል። ምሳ ደግሞ በመቶ ብር ነው ያለው። ቁርሳችን ደግሞ በ50 ብር በልተናል። አንድ ላይ 150 ብር 50 ብር ነው የቀረን። 50 ብር ደግሞ እራት እንደምንም እናመጣዋለን፣ እንደምንም እንበለዋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉን እላችኋለሁ። ይመቻችሁ። እራት ላይ እንገናኛለን። ይመቻችሁ። ከለንደን ጀርባ ቃል ቡና ይመቻችሁ። በኔ ስም ትከፍላለህ። እናንተ ሰብስክራይብ እና እዚህ ስትመጡ የአብዱል ቪዲዮን አይቼ የመጣሁት ካላችሁ ዲስካውንት አለ። ከመቶ ብር 95% ትከፍሉና 5% ቢያንስ የመቶ ብር በየአይነት ከበላችሁ 5 ብር ቅናሽ ነው። አስባችሁታል? 100 በየአይነት ከበላችሁ እኮ ትልቅ ብር እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። አይ ቲንክ አሁን 3000 ስንገባ ቱር እንጀምራለን። ትራቭል እናደርጋለን። ሌላ ሀገር ምናምን እንሄዳለን። ሐዋሳ ወጥተን ሌላ ቦታ እንሄዳለን። ወደ አርባ ምንጭ ምናምን እንሄዳለን። ይመሻሹ። በቃ እንግዲህ ጋይስ ያው እራት ምንድነው የምንበላው? 50 ብር ብቻ ነው የቀረን ብያቸዋል ነበር። ሙዝ ያው በ50 ብር ግማሽ ገዛሁኝ። አሁን በቃ ዳቦ ባክ የለም፣ ዳቦ የለም። ብር አልበቃልኝም። አለ አንተ እንዴት እንደራበው ራበኝ። ወዳኝ ምንድነው ታዲያ ጥሪ የሚሽጡ እንደ ፋራና ጥሪ አይደለም እንደ ዛሬ በ200 ብር ቀኑን ሙሉ ውለናል። ግማሽ በ50 ብር ገዛኝ። እንግዲህ ዩቱብ እንዳያችሁ በ200 ብር ቀኑን ሙሉ እንዴት ፏ እንዳለን አይታችኋል። ያው ይቻላል፣ በቃ ያው ይቻላል። በ200 ብር የምራንታ በጣም አሪፍ ነው። ቀጣይ ደግሞ የ100 ብር ምናምን እስቲ ሞክራለሁ። የ100 ብር እንሞክራለን። ይሄ ራሱ ትንሽ ከብዶኝ ነበር፣ ግን ብዙም አይደለም። በጣም አሪፍ ነው፣ ጸዴ ነው። እና ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከታተሉ። ማን ነው አልቋል። በቃ ሌላ ቪዲዮ እስኪ ሰራላችሁ ድረስ ይመቻችሁ። አንተ አብረብኝ እንጂ በእናትህ በቃ ይመቻችሁ።